ማህበረሰብ አቀፍ የጤና መድን ማጤማ ጥራቱን የጠበቀ የጤና አገልግሎት ተደራሽነትን ለማረጋገጥ ወሳኝ ሚና እንደሚጫወት በማዕከላዊ ኢትዮጵያ ክልል የቀቤና ልዩ ወረዳ አስተዳደር ገለጸ። የልዩ ወረዳው የማህበረሰብ አቀፍ የጤና መድን የ2017 በጀት ዓመት እቅድ አፈጻጸምና የ2018 በጀት ዓመት እቅድ ዝግጅት ዙሪያ የንቅናቄ መድረክ በወልቂጤ ከተማ ተካሂዷል። ዝርዝሩን ወለላ ኤልያስ ከወልቂጤ ቅርንጫፍ ጣቢያችን አዘጋጅተዋለች። አማን ቢካ ደግሞ እንደሚከተለው ያቀርበዋል። በማዕከላዊ ኢትዮጵያ ክልል የቀቤና ልዩ ወረዳ ዋና አስተዳዳሪ አቶ መሐመድ አሚን በደዊ በዚህ ወቅት እንደገለጹት የጤና ተቋማት የመድኃኒት አቅርቦት ከታካሚው ማህበረሰብ ቁጥር ጋር የተመጣጠነ እንዲሆን ለማስቻል በትኩረት መስራት ይገባል። እዚህም የማህበረሰብ አቀፍ የጤና መድህን አገልግሎት ያለው ድርሻ የጎላ ነው ያሉት ዋና አስተዳዳሪው ሁሉም ማህበረሰብ የእድሉ ተጠቃሚ እንዲሆን ለማስቻል እየተሰራ ይገኛል ብለዋል። ታሞ የመጣ ሰው የተሟላ ሕክምና ማግኘት መቻል አለበት። የተሟላ ሕክምና፣ ምርመራ፣ አገልግሎት፣ መድኃኒት ማግኘት መቻል አለበት። የተሻለ ብንፈጽም ከፍተኛ ገንዘብ እኛ ጋር ቢቀመጥ ለእናንተ ነው የዞሮ የሚሆነው ማለት ነው። ስለዚህ ለከፈላችሁት ገንዘብ ተመጣጣኝ የሆነ አገልግሎት ማግኘት መቻል አለባችሁ። ስለዚህ እንደዚህ ድሎችን በአግባቡ መጠቀምም ያስፈልጋል። ቀጣይነት ባለው መልኩ ደግሞ ይህንን ነገር እያሳደጉ መሄድም በጣም ተገቢነት አለው። ልዩ ወረዳው ከህዳር 10 2018 ዓ.ም ጀምሮ ለ2 ወር የማህበረሰብ አቀፍ የጤና መድህን መታወቂያ የማደስና አዳዲስ አባላትን የማፍራት ስራ በልዩ ክትትልና ንቅናቄ ይሰራል ያሉት ዋና አስተዳዳሪው ለዚህም ውጤታማነት በየደረጃው ያለ አመራር በቅንጅት መስራት እንደሚጠበቅበትም አቶ መሐመድ አሚን አስገንዝበዋል። ከህዳር 10 እስከ ጥር 10 ባለው ሁኔታ ላይ ማጤማ አውጀን ከግብር ጋር ጎን ለጎን እየሰበሰብን በ2 ወር ውስጥ ይሄን እቅድ አሳክተን ወደ ሌላ የልማት ስራዎቻችን ፊታችን እናዞራለን። ታሞ ደግሞ የሚቸገር ሰው መኖር መቻል የለበትም። ይሄ ሁሉ ኃላፊነት አመራር ላይ ነው እያረፈ ያለው በየደረጃው ያለ አመራር። በመድረኩ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ጤና ቢሮ የጤና ሀብት አሰባሰብ ቡድን መሪ አቶ ጸጋይ ታዲዮስ በበኩላቸው በክልሉ በማህበረሰብ አቀፍ የጤና መድህን አገልግሎት የተሻለ አፈጻጸም ካላቸው መዋቅሮች አንዱ የቀቤና ልዩ ወረዳ መሆኑን ጠቅሰው አገልግሎቱ በሀገሪቱ በሚገኙ የጤና ተቋማት ማህበረሰቡ በዓመት አንዴ በከፈለው ክፍያም ሕክምና እንዲያገኝ የሚያስችል መሆኑን በትኩረት መስራት ይገባል። አገልግሎቱ ፊታዊ ነው ስንል በአቅሙ ልክ ከፍሎ ግን በህመሙ ልክ መታከም ሲችል አቅም የሌለው ሌላው ከፍሎለት መታከም ሲችል እድል ስንፈጥር ነው ፊታዊ ነው የምንለው። ስለዚህ ይሄን አላማ ሊያሳካ የሚችል ከሆነ በወጣው መመሪያ መሰረት አቅምን መሰረት ያደረገ የማጮ ክፍያ ማስከፈል የግድ ይላል። አገልግሎቱ አዲስ አበባ ላይ 9 ሆስፒታሎች ላይ ይሰጣል።